ላይ እንዴት ነው የሰው ልጅ ተቆፍሮ ሊቀበር የሚችለው? ቦታው ይሄ ነው አይደል? የገጠር ልጅ ተልኮልኝ ነው በውስጥ ፎቶ የገጠር አራል ተቀበር እሱ እንደዛ ብሏል አይደል? ቅድም ተራው ይሄ አይደለም ቦታው ይሄ ነው ቦታው አይደለም። ተናገር ብራዘር ዋዲ መግቢያውን ካወቃችሁት የመጨረሻው መርከዝ ማለት ነው። መግቢያውን ካወቃችሁት አባቱ ነው የሚቀላምደው። ይሄ ነው አይደለም ቦታው ማመልሰው አንተ ቆይ ሸዋ ቆይ ስሜታው ያትሁን የጠየቅኩህ ለምንድነው? ይሄ ፎቶ ተራራ ብቻ እኮ ነው ብራዘር። በምን አውቃለሁ እኔ እንዴ? ላስታውቅ ይችላል። ተው እንጂ ብራዘር የመጣህበትን መንገድ አታውቀው። መጠየቅ ካለባችሁ እኔም ብቻ አይደለም እኮ መጠየቅ ያለባችሁ ሌሎችም ጓደኞቼን ጠይቋቸው። ለምን አንተ እንደምንጠይቀው አንተ እኮ ነው እንዴ? እኔ ብቻ አይደለም ያወራሁት ከሁሉም ጋር ነው አንድ ላይ ሆነ ይሰራል። በአንተ ፔጅ ነው የተለቀቀው። ትጠየቃለህ። በአንተ ፔጅ ነው የተለቀቀው። ተጠያቂ ነህ። የፔጅ ያልሞተ ይሙታል ይላል። ደግሞ መጠየቅ ነው በቃ። የፔጁ ባለቤት አንተ እየጠየቅን እኮ ነው እኮ። ቪዲዮ መስራት ጥፋት ነው ካላችሁ ደግሞ በህግ ነው እንጂ በዛ አይደለም። ጥፋት ብቻ ሳይሆን ተጠያቂነት የሚያደርግሃል። አንተ በፔጅ ለምትሰው ነገር ኃላፊነት ነው ልጠየቅ። እኔ ሁሉንም ለመቀበል ዝግጁ ነኝ። አንተ ዋሽተሃል፣ ክደሃል፣ የማይሆን ነገር ብለሃል ካላችሁ መጠየቅ ትችላላችሁ እኮ ብዬሻለሁ። የኔ እናት ዋሽተሃል፣ ክደሃል ብቻ ሳይሆን ይመች ላይ ይሄ ቦታ እኮ አደገኛ ነው። ይሄ እኮ ኢቭን እንኳን እንደገና ሪፕላይ ያረጓት ቢታገሏትና ወደታች ስትታገል ብትወድቅ እኮ አተርፍም ይችላል። እዚህ ቦታ ላይ እኮ ነው ተቀብራለች እኮ የሚለው እኮ እዚህ ቦታ ላይ እኮ ነው። ኧረ ልጅቷ አልሞተችም። አራቱ ልጆች አሉበት። ሶስቱ ቤተሰብና አንዱ የትግራይ ተወላጅ። ሶስቱ ዘመዳማቾች ናቸው። አንዱ የትግራይ ተወላጅ እናንተ ላይ ነው የልጅቷ ህይወት ያለው።